ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ነገሮችን ላለመርሳት የሚረዳውን ዘዴ በተለይ ለተማሪዎች ነው። ይሄ እንግዲህ ብዙ ተማሪዎች በጣም ያጠናሉ። ከዛ የፈተና ቀን ሲደርስባቸው ያጠኑትን ነገር ማስታወስ አይችሉም። የዛሬ ወር ወይ ዛሬ ሳምንት አንብበውታል በደንብ፣ ዛሬ ፈተና ላይ ሲቀመጡ ግን ይጠፋል። እና አንዳንድ ጊዜ ይሄ ፈተና ላይ ብቻ ሳይሆን ሰውን ራሱ ተዋውቀን ከአንድ ሰዓት በኋላ የሰውየው ስም ልንረሳው እንችላለን። እና ይሄ ከመርሳት ሳይንስ አንጻር እንዴት ነው የሚለውን እናያለን። ከዛ ደግሞ ይሄንን ለማሻሻል የሚረዳው ምርጥ የሚባለውን የጥናት ዘዴ ደግሞ ጠቁማችኋለሁ። መጀመሪያ ግን አንድ የአለቃ ገብረሃናን ታሪክ እንገራችሁ። አለቃ ገብረሃና የሆነ ድግስ ይጠራሉ። ከዛ ድግስ ቤት ቁጭ ብለው ጠጅ ቀረበ፣ እየጠጡ ነው። ትንሽ ፉት እንዳሉ ሲያስቀምጡ ጋባዦቹ መጥተው በማንቆርቆሪያ ይሞሉታል ጠጁን። ትንሽ ፉት አድርገው እንዳስቀመጡ በማንቆርቆሪያ ይዘው መጥተው አሁንም ይሞሉታል። ከዛ የሆነ የአለቃ ጀለስ ይመጣና አለቃ እንዴት ነው እስካሁን ስንት ብር ላይ ጠጅ ጠጡ ሲላቸው 7 አንገት ጠጥቻለሁ አሉት። ይሄ ካነሳነው ሀሳብ ጋር እንዴት እንደሚያያዝ ትንሽ ቆይቼ አብራራላችኋለሁ። መጀመሪያ ግን ከርቭ ኦፍ ፎርጌቲንግ ወይም ደግሞ ኢቢንግሃውስስ ከርቭ ኦፍ ፎርጌቲንግ የሚባለውን ግራፍ እንመልከት። እዚህ ጋር የምትመለከቱት ጥቁሩ የምናስታውሰው መጠን ነው። ዛሬ የሆነ ነገር ሰምተን ወይ አንብበን ከአንድ ሰዓት በኋላ እስከ 30 የሚሆነውን ነው የምናስታውሰው፣ ሌላውን አናስታውሰው። አንድ ቀን አድረን ደግሞ ለማስታወስ ብንሞክር ወደ 17-18% ነው የምናስታውሰው። ከ3 ቀን በኋላ 15%፣ ከወር በኋላ 10% ነው። ቁርጣችሁን እወቁ። ስለዚህ ዛሬ በደንብ ያጠና ተማሪ የዛሬ ወር ከ10% ያነሰ ነው የማስታወስ ችሎታ ማለት ነው። እና ጊዜ ባለፈ ቁጥር የማስታወስ አቅማችን እየቀነሰ ይሄዳል። ለዚህ የሚመከረው ጥሩ የሚባለው የጥናት ዘዴ ስፔስድ ሪፒቲሽን ነው። ስፔስድ ሪፒቲሽን ማለት ዛሬ በደንብ እናጠናና ትንሽ ቆይተን ሪቫይዝ እናረጋታለን። የ2-3 ሰዓት ጥናት ሊሆን ይችላል ዛሬ፣ ነገ ደግሞ ለ20-30 ደቂቃ ሪቫይዝ እናደርገዋለን። በሳምንቱም ትንሽ ጊዜ ወስደን ሪቫይዝ፣ በወሩም ሪቫይዝ ስናደርገው ሶሊድ ሆኖ ይቀመጣል። እዚህ ጋር እንግዲህ እንደምትመለከቱት ልክ በአንደኛው ቀን ሪቫይዝ ስናደርገው ወደ ታች እየወረደ የነበረው ከርቭ ብድግ ይላል ማለት ነው። እዚህ ጋር አረንጓዴው በአንድ ቀን ሪፒት ሲደረግ ያለውን ትራጀክተሪ ነው የሚያሳየው። ከዛ በኋላ በአንደኛው ቀን በሶስተኛው ቀን ላይ ካደገምነው ልክ እንደ ሰማያዊ ይሆናል። በአንድ ሳምንት ስንደግም እዛው ሶሊድ እንደሆነ ከ80% በላይ ለማስታወስ እንችላለን ማለት ነው። ስለዚህ ለተማሪዎች ቤስት የሚባለው የጥናት አፕሮች ስፔስድ ሪፒቲሽን ነው። ቻትጂፒቲን መጠቀም ትችላላችሁ። ቻትጂፒቲ ላይ ፕሮምፕቱን እንግዲህ አስተካክሎ መጻፍ ይፈልጋል። የዛሬ ወር ፈተና አለኝ፣ የምፈተነው ይሄ ትምህርት ነው፣ ይሄ ክፍል ነው ወይም ይሄን ኮርስ ነው። ከዛ በኋላ ደግሞ ሁል ቀን ማጥናት አልችልም፣ ከዚህ እስከዚህ ክላስ አለኝ፣ በሳምንቱ 3 ቀን ባጠና እስቲ የስፔስድ ሪፒቲሽን የጥናት ፕሮግራም ለዚህ ኮርስ ለዚህ ፈተና አውጣልኝ ብላችሁ ፕሮምፕቱን ዘርዘር አድርጋችሁ ስትሰጡት ቆንጆ የጥናት ፕሮግራም ይሰጣችኋል። ከዛ በኋላ በሱ ላይ ተመስርታችሁ ስፔስድ ሪፒቲሽን ማድረግ ትችላላችሁ። ልክ እንደ አለቃ ብርሌ በአንገቱ ስትሞሉት እዛው ሶሊድ ሆኖ ይቀመጣል ማለት ነው። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ተማሪ ልጆች ካላችሁ፣ ጓደኞች ካሏችሁ ይህን ቪዲዮ ላኩላቸው። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።